عند نقادي قالوا صلوا على النبي اللهم صل وسلم عليه كسر لكم على بحياتنا يشام نقادي بحياتي كسر لكم ولاج أكبر ملاችሁ ያው ነጋዴዎች ዱንያ አኺራ እንዲስተካከል ወላጅ አክብር የነሱን ዱዓ ተቀበል ከስር ያለቀም ይላል የገባሁበት ስራ ጓደኞቹ ይሄማ ሙስተሂል ነው አይሆንም ማለት ስራ ማለት ተከስራለህም ታተርፋለህም የገባሁበት ስራ ታተርፋለህ እንጂ አልከስርም ማለት እንዴት አሉ بس كده مرحبا نتحداك አሉ ቻሌንጅ ነው አሉ አንተ ከሻም ቴምር ወስደህ ኢራቅ ልትሸጠው አሉት ኢራቅ የቴምር ሀገር ነው ይስቁብሃል ቴምር ይዘህ ከመጣ አጅናስ ወአልዋን ቴምር አለ ከዛ ወደ ውጭ ይሄዳል እንጂ ከውጭ አይመጣም ወደ እነሱ እዛ ሄደ ሽጠህ ቴምር ከተረፍክ አሉት እናምናለን ያሉት በዚህ ነገር የወላጅ የት እንደሚያደርስ ልነግርህ ነው መርሐባ ብሎ ጭኖ ሄደ አሉ ኢራቅ ሲደርስ ሰዎችን ያያቸዋል እንዲ ወደ ሆነ ቦታ እንዲ ወደ ጫካ ሲገቡ ኢላ አይና አላቸው ወዴት ነው የምትሄዱ ሲላቸው ንጉሱ ሴት ልጅ አለው አሉ የአንገቷ ድሮ በግመል በፈረስ የሚሄደው ንጉሱ አይሮፕላን የለም አይደል የአንገቷ ላይ የምታስረው አንድ ወርቅ ነገር ጠፍቶባት ልጁ ሴት ልጁ አዝኗል እሷ ማዝናለች ያገኘልኝ ሰው አለ እዚህ የጠፋው ቦታውን ነግሮ ይሄን ያክል ሽልማት ሸልማለሁ ብሎ እሱን ፍለጋ ልንገባ ነው አሉ መርሐባ አላቸው ትንሽ ቆዩና ነው ተመለሱ ምን መለሳችሁ ሲላቸው አይ ስንቅ ልንይዝ ነው የምንገባው ትንሽ ረዘም ያለ ቦታ ሳይሆን ልንሰነቅ ነው አሉት አላህ ቴምር እኮ አለኝ አለ አላህ ሸጠላችሁ አሉበት አትርፎ ከዚህ መሃል ንጉሱ ይሰማል ከሻም መጥቶ እኛ አገር ቴምር የሚሸጥ ሰው ይሄማ ያስጠይቃል አምጡታል ከየት መጣ አለው አንተ እኔ ከሻም ምን ልታረግ መጣ ሲለው ቴምር ልሸጥ ይሄማ ያስጠይቃል ቴምር አገር ቴምር ልሸጥ እንዴት አለው ሲለው እኔ ከጓደኞቼ ጋር ያለው ከስር ያላቀም እኔ በሐያት ያለው እኔ ንግድ ገብቼ አትርፌ እንጂ ከስር ያላቀም እንዴት አለው የጓደኞቼ ያው ቴምር ይዘህ እዛ ሄድና ናጂህ ከሆንክ እናምናለን አሉኝ እንዴት ከስር አታቀም ሲለው አሁን አመጣ ያው ሰሉ አለ ነብይ ያው ደርሱ እዚህ ጋር ነው ከስር የማላቀው አለው እኔ የቲም ሆኜ ነው ያደኩት አለው እናቴ ትልቅ ነበረች እድሜዋ ሲያገባት ማባቴ አኺር ዑምራ ታመመች አለ እናቴ ስኻድማት ከመሞታ በፊት ዱዓ አረገችልኝ አለ ሰለ على النبي አየና ዱዓ አላህ እንዲክፈተው ሪዝቁም የምኑም አድርጋ የንጉስ ልጅም አላህ ይዳረህ እጅህ አፈሩን እንዲብታነሳው ወርቅ ያርግልህ አለችኝ አለና እንዲ አፈሩን ሲያነሳው የንጉሷ ተገኘ የሴት ልጁ አላህ ምንድነው